ሰላም እንዴት ናችሁ? የቢኒኮም ዩቲዩብ ቻናል ተከታታዮች ዛሬ በሌላ በአዲስ ቪዲዮ ተመልሻለሁ። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በትህትና ገልጻለሁ። ዛሬ እንግዲህ ስለ ማይክሮሶፍት አክሰስ እናወራለን ወይም እንነጋገራለን ማለት ነው። እንግዲህ ዛሬ ማሳያችሁ አዲስ የሆነ ተከታታይነት ያለው የዳታቤዝ ስልጠና ማለት ነው። ስለዚህ ዳታቤዝ ለምን ይጠቅማል ከሚለው ተነስተን እንዴት ላርጅ የሆኑ ትልልቅ ዳታቤዞችን እንዴት ክሬት ማድረግ እንደምንችል በቀላሉ አሳያችኋለሁ። ይህን ቪዲዮ እስከመጨረሻው ከተመለከታችሁት ዛሬ በቀላሉ ዳታቤዝን መጠቀም የምትችሉበትን መንገድ አሳያችኋለሁ ማለት ነው። ከዛ በፊት ግን ስለ ዳታቤዝ የተወሰነ ነገር እንነጋገር። እንግዲህ ዳታቤዝ ወይም ደግሞ ይሄ ማይክሮሶፍት አክሰስ ብለን የምንጠራው ቱል ለምን እንደሚጠቅም እናወራለን ማለት ነው። እንግዲህ ዳታቤዝ ስንል አንድ ነገር ዳታቤዝ ስንል ወይም ደግሞ ዳታቤዝ ምንድነው ስንል ዳታቤዝ ማለት ምንድነው ላርጅ የሆነ ትልልቅ ስራዎችን ለመስራት የምንጠቀምበት ወይም ደግሞ ሁለትና ከዛ በላይ ተመሳሳይነት ያላቸውን ነገሮች የምናገናኝበት ፓርት ዳታቤዝ ይባላል። ዳታቤዝ ምንድነው መረጃ ለማስቀመጥ ነው የምንጠቀምበት። መረጃ ካስቀመጥን በኋላ ምን ይሆናል ማለት ነው ከተቀመጠው መረጃ እኛ የምንፈልገውን ነገር ምንድነው ማግኘት ስንችል ወይም ደግሞ ከተቀመጠው ዳታ ላይ የሆነ ኢንፎርሜሽን ማግኘት ስንችል ያ ኢንፎርሜሽን ከዳታቤዝ አክሰስ ተደረገ ይባላል ማለት ነው። ምን ማለት ነው? ለምሳሌ ጤና ጣቢያ ስትሄዱ አይዲ ጠይቋቸዋል አይደል? መጀመሪያ ደግሞ አይዲ ከመጠየቃቸው በፊት ደግሞ ስለናንተ ሙሉ መረጃ ይመዘግባሉ፣ ዳታቤዝ ላይ ያስቀምጣሉ። ከዛ በሌላ ጊዜ ስትሄዱ የናንተ መረጃ ስለተመዘገበ አይዲያችሁን ብቻ በመጠቀም የሚፈልጉትን መረጃ ማውጣት ይችላሉ ማለት ነው። ስለዚህ ተመሳሳይነት ላላቸው ነገር ለምሳሌ የስኩል ዳታቤዝ ይኖራል፣ የሆስፒታል ዳታቤዝ ይኖራል፣ ብቻ የብዙ አይነት ዳታቤዞች አሉ። ስለዚህ ዳታቤዝ ምንድነው ሁለትና ከዛ በላይ የሆኑ ሪሌትድ የሆኑ ነገሮችን ለማገናኘት እንጠቀምበታለን። አሁን ለምሳሌ መረጃ ለምሳሌ ኤክሴል ላይ መመዝገብ እንችላለን፣ ወርድ ላይ መመዝገብ እንችላለን። ነገር ግን ወርድ ላይ መረጃ ብንመዘግብ የአንድ ነገር ብቻ ነው ምን መዘግበው አይደል? ለምሳሌ መኪና ከመዘገብን መኪናን መዘግባለን። ከመኪናና ለምሳሌ ሌላ ነገር እናገናኝ ብለን ብናገናኝ ማገናኝ እዛ ላይ ጽፈን መረጃ በቀላሉ ማውጣት አንችልም ማለት ነው። ዳታቤዝ አንደኛው ጥቅሙ በዲፓርትመንት በየካታጎሪያቸው ከፋፍለን መረጃዎችን ምን ማድረግ እንችላለን ስቶር እናደርግና ከዛ በኋላ ስቶር ያደረግነውን መረጃ ደግሞ ስንፈልግ እንጠቀምበታለን ማለት ነው። ስለዚህ ማይክሮሶፍት አክሰስ የሚለው ምንድነው ሁለትና ከዛ በላይ የሆኑ ቴብሎች ይፈጠራሉ። እነዛ ቴብሎች ደግሞ የራሳቸው የሆነ አትሪቢዩት ይኖራቸዋል። በእነዛ አትሪቢዩቶች ተጠቅመን እነዛን ቴብሎች እናገናኝና ከፈለግነው ላይ የፈለግነውን መረጃ እንድናገኝ ይረዳናል ማለት ነው። ስለዚህ በቀላሉ ይሄንን ከተነጋገርን የዳታቤዝ ኦብጀክቶች አሉ። ለምሳሌ ዳታቤዝ ስንጠቀም ግዴታ ቴብል ያስፈልገናል። ከዛ በኋላ ሁሉን ነገር ሰርተን ከጨረስን በኋላ ኩዌሪ ያስፈልገናል። ኩዌሪ ማለት ምንድነው አስክ ኤ ኩዌስችን ነው፣ ሪትሪቭ ኢንፎርሜሽን ነው። ወይም ደግሞ ከዳታቤዞቹ ላይ የሆነ መረጃ ለምሳሌ ስማቸው በኤ የሚጀምሩትን አውጣልኝ፣ ጾታቸው ሴት የሆኑትን አሳየኝ ብላችሁ ስትጠይቁት ኩዌሪ ሰራችሁ ይባላል። ፎርም ነው ይሄ መረጃ የምናስገባበት ፎርም ነው፣ ሪፖርት የምንሰራበት ነው። ስለዚህ በቀላሉ ይችን ከነገርኳችሁ የስለ ዳታቤዝ ጥቅም ይችን ከነገርኳችሁ ቀጥታ የምንሄደው ምንድነው እንዴት ዳታቤዝ ክሬት ይደረጋል የሚለው እናያለን ማለት ነው። ለምሳሌ እዚህ ስታርት ላይ ክሊክ እናደርግና ማይክሮሶፍት ኦፊስ የሚለው ላይ ከዛ እዚህ ከማይክሮሶፍት ኦፊስ ውስጥ ማይክሮሶፍት አክሰስ የሚለውን እንመርጣለን ማለት ነው። ስለዚህ ማይክሮሶፍት አክሰስ 2007 ሊሆን ይችላል የምትጠቀሙት፣ 2010 ሊሆን ይችላል የምትጠቀሙት። እናንተ የምትፈልጉትን የማይክሮሶፍት ቨርዥን መጠቀም ትችላላችሁ። እኔ ዛሬ በማይክሮሶፍት 2010 አሳያችኋለሁ ማለት ነው። ልክ ሳገኘው ክሊክ አደርጋለሁ። ደን ክሊክ ሳደርግ እንደዚህ አይነት ዊንዶው ይከፈትልኛል። ከዛ አሁን ምንድነው የፈለከው አዲስ ዳታቤዝ ነው መፍጠር የፈለከው ወይስ ለምሳሌ ብላንክ ዳታቤዝ ካለን አዲስ ምንም ያልተሰራ አዲስ ዳታቤዝ መፍጠር ፈልጋለሁ እያልን ነው። ብላንክ ዌብ ዳታቤዝ ካልን ደግሞ ዌብ ላይ ያለ ዳታቤዝ ወይም ዌብ ላይ ምንሰራቸው ስራ ሲኖሩ የምንጠቀምበት ነው። ከዚህ በፊት ተሰርቶ የተቀመጠ ቴምፕሌት ካለ ወይም ሳምፕል ቴምፕሌት ካለ መጠቀም እንችላለን ማለት ነው። ነገር ግን እኛ አዲስ የራሳችን ስራ ስለሆነ የምንፈልገው ብላንክ ዳታቤዝ ላይ ክሊክ እናደርጋለን። ደን ይሄ ዳታቤዝ የት ይቀመጥ የሚለውን እዚች ፋይል ኔም የምትለው ላይ እዚች ፖስቷ ላይ ክሊክ እናደርግና ለምሳሌ ይሄ ፋይል የት ይቀመጥ ዴስክቶፕ ላይ ይቀመጥ ካለን ዴስክቶፕ ላይ ክሊክ እናደርጋለን። ደን ዴስክቶፕ ላይ ክሊክ ሲደረግ ምን ተብሎ ይቀመጥ ነው? ለምሳሌ እኔ ሆስፒታል ከሆነ የምፈልገው ሆስፒታል የሆስፒታል ዳታቤዝ ከሆነ የምፈልገው ሆስፒታል እላለሁ። ለምሳሌ ኤቢሲ ሆስፒታል ስላለው ማለት ነው። ደን
ኤቢሲ ሆስፒታል የዳታቤዙ ስም ነው። ዳታቤዙ የሚቀመጠው ደግሞ ዴስክቶፕ ላይ ነው። ደን ኦኬ እላለሁ። ኦኬ ስል እዚህ ጋር እንደምታዩት ፋይል ኔሙን ኤፒሲ ይልልኛል። ከእንደገና ዶት ብሎ ኤክስቴንሽን ASCCDB ይላል። ይሄ ኤክስቴንሽን ይባላል አክሰስ ዳታቤዝ መስራታችንን የምንገልጽበት የፋይል ኤክስቴንሽን ስም ነው። ወርድ ከሆነ DOC ወይም DOCX ነው ኤክስቴንሽናቸው። ኤክሴል ሲሆን ደግሞ XLS ወይም ደግሞ XLS ነው ማለት ነው። ስለዚህ ፋይሎች ዶክመንቶች የራሳቸው ኤክስቴንሽን አለ። የማይክሮሶፍት ዳታቤዝ ደግሞ ኤክስቴንሽኑ ACCDB ይባላል። ከዛ በኋላ ምንድነው የምናደርገው? ይሄን ዳታቤዝ ክሬት አድርግልኝ ፍጠርልኝ ነው። ሶ ይሄን ዳታቤዝ ክሬት ሳደርግ ስፈጥር ምን ያስፈልገኛል? ቴብል ያስፈልገኛል። ዳታቤዝ ምንድነው ብለናል? ሁለትና ከዛ በላይ የሆኑ ቴብሎችን ለማገናኘት እንጠቀማለን ብለናል አይደል? አሁን ኤቢሲ ሆስፒታል አለ። ሶ ሆስፒታል ውስጥ ምን ሊኖር ይችላል? በቀላሉ ፔሸንት እና ምን ሊኖር ይችላል? ዶክተር ሊኖር ይችላል። ስለዚህ ሁለት ቴብሎች ለምሳሌ እናንሳና ፔሸንት እና ዶክተር ቴብል ቢኖረን ብለን እናስብ። ስለዚህ አሁን መጣና እዚህ ጋር ቴብል ይለኛል። አሁን ደግሞ ምን መዘግባለሁ ማለት ነው? አሁን ዶክተር ስንል ወይም ፔሸንት ስንል ቴብል ክሬት ስናደርግ ቴብል ክሬት ከማድረጋችን በፊት ሁለት ነገር ያስፈልገናል ማለት ነው። የመጀመሪያው አትሪቢዩት ነው። ሁለተኛው ደግሞ ዳታ ታይፕ ነው ወይም ደግሞ ፊልድ ኔም እና ዳታ ታይፕ ያስፈልገናል ማለት ነው። ፊልድ ኔም ምንድነው? ዳታ ታይፕ ምንድነው? እመጣና ነግራችኋለሁ። አሁን ለምሳሌ እዚህ ጋር ቴብሏን ነው ቪው ለዋለው ማለት ነው። እዚህ ጋር መጥቼ ቪው ቴብሉን ክሬት አድርግልኝ ማለት ነው። ቪው ላይ መጥቼ ክሊክ ሳደርግ የቴብል ስም ማን ነው አለኝ። ሶ ዶክ ነው ዶክተር ቴብል ነው ክሬት ያደረኩት። ሶ ዶክተር ቴብል ኦኬ ለዋለሁ። አሁን እዚች ጋር እንደምታዩት ዶክተር ቴብል ክሬት ተደርጋለች። አሁን ዶክተር ቴብል ክሬት ከተደረገች በኋላ ዶክተር ምን ሊኖረው ይችላል? ዶክተር ፊልድን የሚያስፈልገዋል። ሶ ይሄ ማለት ለምሳሌ ዶክተር ዲአይዲ ይኖረዋል፣ ዶክተር አይዲ ይኖረዋል፣ ዶክተር ኔም ይኖረዋል፣ ዶክተር ስም አለው፣ ዶክተር ደሞዝ አለው፣ ዶክተር እድሜ አለው፣ ዶክተር ሌላም ነገር ሊኖረው ይችላል። ለምሳሌ ስፔሻላይዝ ያደረገበት ኤስሲፒን ሊኖረው ይችላል። ከዛም ደግሞ ሌሎች ዶክተርን የሚገልጹ ነገሮች ካሉ እዚህ ጋር ምን እናደርጋለን ማለት ነው? ሊስት እናደርጋለን ማለት ነው። አሁን በደንብ አዳምጡኝ። እዚች ጋር ዳታ ታይፓ ዲአይ አሁን ለምሳሌ በኋላ ስንጽፍ እንዴት አድርገን እንጻፍ የሚለውን ነገር የሚወስንን ይሄ ነው። አይዲ ሲገባ አይዲ ላይ የምታስገቡት ለምሳሌ ነምበር ከሆነ በኋላ ላይ ዳታ ማስገባት ስትጀምሩ ዶክተሮችን መመዝገብ ስትጀምሩ ዲአይዲ የምትለዋ ቦታ ላይ የሚቀበለው ቁጥር ብቻ ነው ማለት ነው። ስለዚህ ቴክስት አደርገዋለሁ ማለት ነው። ሶ ዶክተር ኔም ምንድነው? የዶክተር አይዲ በቴክስት ይጻፈልኝ። ይህ ማለት ምን እያልኩ ነው? ቴክስት ከሆነ ምን ጻፍልኝ እያልኩ ነው። ፊደልም ቢሆን ቁጥርም ቢሆን ጻፍልኝ እያልኩት ነው። ዲኔም አለኝ እዚህ ጋር። ዲኔም ማለት ደግሞ የዶክተር ስም ነው። የዶክተር ስም በቴክስት ነው የሚገባው። ሳለሪ አሁን ሳለሪ ሲገባ ሳለሪ ሳስገባ በቴክስት ከማስገባ በምን ቢሆን ከረንሲ ቢሆን ወይም ነምበር ቢሆን አይደል? በዶላር ከሆነ ቁጥሮች እንዲቀመጡልኝ የምፈልገው ከረንሲ ለዋለሁ። ሶ በቴክስት ከሆነ ዝም ብሎ ቁጥር ከሆነ ነምበር ለዋለሁ። አሁን አዳምጡኝ። እዚህ ጋር ያሉትን ነገሮች ላስረዳችሁ። ቴክስትን የምትጠቀሙት ዳታ ታይፓችሁ ቴክስትን የምትጠቀሙት መቼ ነው? የምታስገቡት ነገር ምን ሲሆን ከ255 ፊደል ያልበለጠ ሲሆን ቴክስትን ትጠቀማላችሁ ማለት ነው። ስለዚህ ቴክስት ዳታ ታይፕ የምንጠቀመው ለምንድን ነው? ምን ዳታውን ስናስገባ መጠቀም የምንፈልገው ቁጥርም ይሁን ፊደልም ይሁን እንችላለን። ደግሞ እስከ ስንት ድረስ? እስከ 255 ድረስ ፊደሎችን መጠቀም እንችላለን ማለት ነው ቴክስት ሲሆን። ሌላው እዚህ ጋር ሚሞ ሲሆን ማስታወሻ ነው። ለምሳሌ ሚሞ ቢሆን ከ255 በላይ ካራክተሮችን ማድረግ ይችላል ማለት ነው፣ መጠቀም ይችላል ማለት ነው። ስለዚህ አንድ ሚሞ ከሆነ እንደ ማስታወሻ ነው። ምንድነው ልዩነቱ? ሰፋ ያለ ምን እናስቀምጥበታለን ማለት ነው፣ ካራክተር ይይዝልናል ማለት ነው ሚሞ ሲሆን። ሌላው ነምበር ሲሆን ቁጥር ብቻ ነው የምጠቀመው። ዴት ኤንድ ታይም ሲሆን ደግሞ ቀንና ሰዓት። ለምሳሌ አሁን እዚህ ጋር ዴት ቢኖረኝ ዴት ለሚለው የምጠቀመው ምንድነው? እዚህ ጋር ዴት ኤንድ ታይም የምትል ምንድነች ማለት ነው? ዳታ ታይፕ ነች ማለት ነው። ስለዚህ ሌላ ምን አለን እዚህ ጋር? ቀንና ሰዓት ስንጠቀም ዴት ከረንሲ በዶላር ሲሆን ከረንሲ እንላለን። አውቶ ነምበር ማለት ደግሞ አውቶማቲክ ነምበር ነው። ይሄ ምን ማለት ነው? እኛ ሳናስገባ ለምሳሌ አይዲን አውቶ ነምበር ብለው እኔ መጥቼ አይዲን ምን አላረግም ማለት ነው፣ ጽሁፍ አልጽፍም። እሱ አውቶማቲክ ነምበር 1 2 3 4 እያለ ይወስደኛል ማለት ነው። ስለዚህ አውቶ ነምበር ማለት አውቶማቲክ ነምበር ራሱ እየሰጠልኝ እንዲሄድ ስፈልግ ነው። የስ ኦር ኖ ደግሞ ይሄ ኬስ ሲኖረን የስ ኦር ኖ የሚባል ኦፕሽን ሲኖረን ለምሳሌ
ሜሪድ ኦር ምናምን የሚል እንደዚሁ ጥያቄ ሲኖረን yes or no እንጠቀማለን። only ኦብጀክት ፒች ፎቶ መጠቀም ከፈለግን ፎቶ ለምሳሌ የዶክተሮች ፎቶ ይግባ ካለን ግዴታ ዳታ ታይፑን ምን ማድረግ አለብን? only ኦብጀክት ማድረግ አለብን። ሶ ሃይፐርሊንክ ደግሞ ምንድነው ሊንክ የሚያደርግ ነገር ካለ ለምሳሌ ስትነኩት የሆነ ሊንክ ወደ ሆነ ቦታ እንዲወስዳችሁ የምትፈልጉት ካለ ይሄን ትጠቀማላችሁ። ዶክመንት አታች ማድረግ ከፈለጋችሁ አታችመንት ዳታ ታይፕ ትጠቀማላችሁ። ካልኩሌትድ ቫልዩ ከሆነ ደግሞ ካልኩሌት የሆነ ቫልዩ ይሄን ትጠቀማላችሁ ማለት ነው። ስለዚህ እንዳስፈላጊነቱ እነዚህን ዳታ ታይፖች ምን ማድረግ እንችላለን ማለት ነው እንጠቀማለን ማለት ነው። ሶ ሉክአፕ ዩዘር አለ እዚህ ጋር ሉክአፕ ዩዘር ለብዙ ነገር እንጠቀምበታለን። በሌላ ቪዲዮ እሱን አሳያችኋለሁ ማለት ነው። አሁን ስለዚህ እዚህ ጋር ዶክተሮችን ስመዘግብ ለመዘገብኳቸው ዶክተሮች ትክክለኛ የሆነ ዳታ ታይፕ ሰጣለሁ ማለት ነው። ስለዚህ ኤጅ እዚህ ጋር ነምበር ይሆናል፣ ሳለሪ እዚህ ጋር ከረንሲ ይሆናል። ግልጽ ነው። እዚህ ጋር ዴት ኤንድ ታይም ብያለሁ፣ እነዚህን ቴክስት ብያለሁ። ስለዚህ ለምሳሌ ፎቶ ቢኖር የዶክተር ፎቶ እዚህ ጋር ይግባ ብለን ብናስብ ከዚህ ውስጥ ፎቶ ለማስገባት የምንጠቀምበት ምንድነው only ኦብጀክት ነው ማለት ነው። ስለዚህ እዚህ ጋር መጥቼ only ኦብጀክት እላለሁ። አሁን ይበቃኛል ብዬ ላስብ። ስለዚህ እንደነገርኳችሁ አንድ ቴብል ሁለት ነገር ይይዛል ብያችኋለሁ። ፊልድ ኔም ወይም አትሪቢዩትስ እንደገና ደግሞ የነዛን ፊልድ ኔም የምገልጽበት ደግሞ ራሱን የቻለ ዳታ ታይፕ ያስፈልገኛል ማለት ነው። ስለዚህ እነዚህ ዳታ ታይፖች የሚጠቅሙት ሪከርድ ሳስገባ ማስገባበት ነው። ለምሳሌ እዩት። አሁን ሪከርድ ማስገባት ልጀምር ወይም ዶክተሮችን ልመዝግብ ብዬ ባስብ እመጣና እዚህ ጋር ቪው ላለው ማለት ነው። ሶ ቪው ስል ይሄንን እዚህ ጋር የሰራውን ስራ ሴቭ ማድረግ ትፈልጋለህ ወይ ያለኝ ነው። አዎ ሴቭ አድርግልኝ እለዋለሁ። ሴቭ አድርጋለሁ ማለት ነው። ከዛ በፊት ግን ያልነገርኳችሁ አንድ ቴብል ላይ አንድ ፕራይመሪ ኬ ግድ ነው። አንድ ቴብል ላይ ፕራይመሪ ኬ ግድ ነው። ላይኖርም የሚችልበት አጋጣሚ አለ። እሱ ሌላ ጊዜ ነግራችኋለሁ። ፕራይመሪ ኬ ማለት ምን ማለት ነው? እዚህ ጋር እንደምታዩት የማይደጋገም ከዚህ ከዶክተሮች ውስጥ ዶክተሮችን ስመዘግብ እንዳይደገም የምፈልገውን ነገር ላይ ፕራይመሪ ኬ ሰጣለሁ ማለት ነው። ምን ማለት ነው? አሁን ለምሳሌ ዲአይዲ ፕራይመሪ ኬ ከሆነ ምን እያልኩት ነው? በኋላ ሳስገባ ሁለት ተመሳሳይ አይዲ ያላቸው ዶክተሮች ቢመጡ አይቀበልም ማለት ነው። ምክንያቱም አይዲ ዩኒክ ነው ማለት ነው። ዶክተሮች ተደጋግመው አይጻፉም። ግልጽ ነው። በአንድ መስሪያ ቤት አንድ ሰራተኛ አንድ አይዲ ያለው፣ በአንድ ትምህርት ቤት አንድ ተማሪስ አንድ አይዲ ያለው ማለት ነው። አይዲ አይደጋገምም ማለት ነው። ስለዚህ ሊደጋገም የሚችል ለምሳሌ ስለ መኪና ከሆነ የምመዘግበው የሞተር ቁጥር፣ የሻንሲ ቁጥር እነዚህ ምን አይሉም ማለት ነው ዩኒክ ናቸው ማለት ነው። ስለዚህ እነዚህን እንደ ፕራይመሪ ኬ ይጠቀማለሁ ማለት ነው። ፕራይመሪ ኬ ማለት ዩኒክሊ አይደንቲፋይ ማደርገው መጨረሻ በሱ ነው ማለት ነው። ስለዚህ የማይደጋገም ከሊስቴ ውስጥ ዶክተርን ስመዘግብ ከዶክተር ውስጥ የማይደጋገሙትን ፕራይመሪ ኬ ሰጣለሁ ማለት ነው። አንድ ቴብል ላይ 2 እና 3 ከዛ በላይ ፕራይመሪ ኬ ሊኖር ይችላል፣ አንድም ሊኖር ይችላል፣ ላይኖርም ይችላል። እሱን እንዲመቻ አይኖር የሚለውን በሌላ ቪዲዮ እናያለን ማለት ነው። አሁን ላይ ዲአይዲ አይደገምም። ስለዚህ ዲአይዲ ስለማይደገም ምን አደርጋለሁ ማለት ነው? ቀጥታ የዲአይዲን ፕራይመሪ ኬ ሰጣለሁ ማለት ነው። ሶ ዲአይዲ ፕራይመሪ ኬ ሆነ። ከዛ በኋላ ምንድነው የማደርገው? ቪው ላለው ሶ እዚህ ጋር ቪው ካልኩ በኋላ ይሄን ሴቭ አድርጋለሁ። ሶ መጣና ዲአይዲ አስገባ ይለኛል። ለምሳሌ ዶክተር 001 ብዬ ላስገባ። ሶ ዶክተር 001 ቴክስት ስላልኩት ምን ማድረግ ይችላል? ቁጥርም ፊደልም መቀበል ይችላል። ዘን ዲኔም አስገባ ይለኛል። ዶክተር ኔም ለምሳሌ ዶክተር አበበ ብዬ ላስገባ። ሶ ዶክተር አበበ ቴክስት ነው። ሶ እስከ 255 ካራክተር ድረስ ይቀበልልኛል። ሳለሪ እዚህ ጋር መጣለው። ሳለሪ ለምሳሌ 15 ብር ነው ብዬ ባስገባ ሳለሪ ምን ስለሆነ ከረንሲ ስለሆነ እዚህ ጋር መጥቼ ክሊክ ሳደርግ እዩት በዶላር ያስቀምጥልኛል ማለት ነው። ሶ ዳታ ታይፖቹ ለዚህ ነው የሚጠቅሙን ማለት ነው። ሌላው ኤጅ 15 ነው ስል ነምበር ስለሆነ ወይም ደግሞ 18 ነው ነምበር ስለሆነ መጥቼ ክሊክ ባደርግ ምንም አያረጋውም፣ ዶላር አያረጋውም። ምክንያቱም ኤጅ የገባው በምን ስለሆነ ነው? ነምበር ስለሆነ ነው። ኤስፒኤን ይለኛል። ኤስፒኤን ማለት ስፔሻላይዝ ያደረገበት ለምሳሌ የሆነ የአይምሮ ሐኪም ከሆነ የቆዳ ሐኪም ከሆነ ብቻ ስፔሻላይዝ ያደረገበትን እዚህ ጋር እንጽፋለን ማለት ነው። ሶ ስፔሻላይዝ ያደረገበትን እዚህ ጋር እንጽፋለን። ሌላው ዴት ላይ ዴት ኤንድ ታይም ስላልኩት ካላንደር እዚህ ጋር ራሱ ያመጣልኛል ማለት ነው። ለየት ብሎ ከሌላው ፊልድ ካላንደር እዚህ ጋር ያመጣልኛል። ሶ እዚህ ጋር ክሊክ አድርግና ከነዚህ ውስጥ ምን አድርጋለሁ ማለት ነው አንድ የተወሰነ ካላንደር ለምሳሌ ይሄ ዶክተር የተመዘገበው መቼ ነው? በ20 ከሆነ በ20 ይሄን ቀን አስገባለሁ ማለት ነው። ሌላው ፎቶ ነው። አሁን እዚህ ጋር ፎቶ ሳስገባ
ግዴታ ኮምፒውተራችን ላይ ፎቶ ሊኖር ይገባል። ስለዚህ መጣና ለምሳሌ እኔ ራይት ክሊክ ነካና የፎቶ ቦታ ላይ ኢንሰርት ኦብጀክት እለዋለሁ ማለት ነው። ኢንሰርት ኦብጀክት ክሊክ አደርጋለሁ። ከዛ በኋላ ኦብጀክቱ ያለው የት ነው ይለኛል። ስለዚህ እኔ ክሬት ፍሮም ፋይል ነው ከፋይሌ ውስጥ ነው ወይም ኮምፒውተሬ ውስጥ ነው ያለው ፋይሉ ብዬ ክሊክ ሳደርግ ብሮዝ አድርግ ይለኛል። የቱ ጋር እንዳለ ዴስክቶፕ ላይ ነው ያስቀመጥከው የቱን ፎቶ ነው ያስቀመጥከው የሚለውን ብሮዝ አድርግ ይለኛል። ብሮዝ አድርግን አረጋለሁ። ከዛ ፎቶ ያለው የት ላይ ነው? ዴስክቶፕ ላይ ነው ፎቶ ያለው። ዴስክቶፕ ላይ ከሆነ ፎቶ ያለው ለምሳሌ እዚህ ጋር ሳምፕል ፎቶ አለኝ ዝም እሱን ልጠቀም። መጣና እዚህ ላይ ክሊክ አድርግና ኦኬ ለዋለሁ ማለት ነው። ኦኬ ስለው አሁንም ድጋሚ እዚህ ጋር ያስገባልኛል። ድጋሚ ኦኬ ለዋለሁ። ኦኬ ስለው ፓኬጅ ብሎ እዚህ ጋር አስገባልኝ ፎቶን አስገብቶልኛል። ማየት ስፈልግ ምን አደርጋለሁ? ላዩ ላይ መጥቼ ደብል ክሊክ ስነካ ፎቶን ምን ያደርግልኛል ማለት ነው? ያሳየኛል ማለት ነው። አሁን ሌላ ፎቶ ነው ያስገባሁት። ትክክለኛ ፎቶ ሲሆን እናንተ ማስገባት ትችላላችሁ ማለት ነው። አሁን አዳምጥኝ። እዚህ D001 ብዬ ኔክስት ብል ማስገባት ይሄን በኋላ ለምሳሌ ዶክተር ሃና ብዬ እዚህ ጋር ደሞዙን ብጨርስ አያስገባኝም። ግልጽ ነው። አያሳልፈኝም ወደ ሌላ። ለምን? the change you requested to the table were not successfully because they will create duplicate values ይለኛል። primary key ምንድነው አይልም ብያችኋለሁ። id ዱፕሊኬት ሆኗል። ስለዚህ primary key ደግሞ ዱፕሊኬት መሆን አይችልም፣ ደግመ መጻፍ አትችልም ይለኛል። ግልጽ ነው። ስለዚህ ይችን ምን ማድረግ አለብኝ? ግዴታ ዩኒክ ማድረግ አለብኝ ማለት ነው ከሌላው ሪከርድ። ስለዚህ እመጣለሁ አሁን ያሳልፈኛል ማለት ነው። ከዛም በኋላ እድሜውን እዚህ ጋር ያስገባው እሄዳለሁ ማለት ነው። ስለዚህ ሌላውን ፊልድ ለምሳሌ ኤስፒኤንን አለማስገባት ከፈለኩ መዝለል ይችላል ማለት ነው። ስለዚህ በፎቶ ማስገባት ከፈለኩ አስገባለሁ፣ ካላስገባው አላስገባለሁ። ስለዚህ በዚህ መንገድ ሪከርዶችን ያስገባው እሄዳለሁ ማለት ነው። አሁን አስዩም የዶክተርን ሪከርድ ጨረሰን ብለን እናስብ ማለት ነው። ሌላ ሁለተኛ ቴብል የፔሸንቱን ማስገባት ከፈለግን እዚች ጋር እንመጣና ይሄን ዘጋውት ክሬትልና ቴብል ዲዛይን ክሊክ አደርጋለሁ። ደን ቴብል ዲዛይን ላይ መጣና ምንድነው የፔሸንት ነው አይደል? ይሄ ቴብል ምን ማድረግ እችላለሁ? ሴቭ አደርገዋለሁ። ይሄንን ምን ብዬ ፔሸንት ብዬ ሴቭ አደርገዋለሁ። ደን ይሄን ፔሸንት ሴቭ ከማድረጌ በፊት አትሪቢዩቶች አስገባ ይለኛል። ፒአይዲ ላለው የፔሸንት አይዲ፣ ፒኔም ፔሸንት ኔም ይኑረው፣ ኤጅ ይኑረው፣ ከዛ በኋላ ሴክስ ይኑረው። የምትፈልጉትን ፔሸንትን ይገልጻል ብላችሁ የምታስቡትን ብዙ ነገሮች እዚህ ላይ ሊስት ማድረግ ትችላላችሁ። ደን እዚህ ጋር መርሳት የሌለብን ነገር ዩኒክ የሆነው ከዚህ ውስጥ ማን ነው? ፒአይዲ ነው። ስለዚህ ፒአይዲ ላይ ክሊክ አደረግና ፕራይመሪ ኬ ለዋለሁ ማለት ነው። ፒአይዲን ምን አድርግልኝ ነው? ፕራይመሪ ኬ አድርግልኝ ነው። ደን አሁን ምን ሆነች ማለት ነው? ፒአይዲ ፕራይመሪ ኬ ሆነች። ስለዚህ እዚህ ጋር መጣና ዳታ ታይፖቹን ኤጅ በቁጥር ስለሆነ ነምበር ላለው ማለት ነው። ሌሎቹን ማስተካከል ከፈለኩኝ አስተካክላለሁ፣ መጨመርም ከፈለኩ እጨምራለሁ። አሁን ምን አደርጋለሁ? ይችን እዚህ ጋር በኤክስ ዘጋና ሴቭ ላለው ማለት ነው። የስ ምን ብዬ ነው ሴቭ ማድረገው? ፔሸንት ደን ምን ላለው? ኦኬ ላለው ማለት ነው። አሁን ፔሸንት ሴቭ ሆኗል፣ ዶክ ሴቭ ሆኗል። ነገር ግን የፔሸንት ሪከርድ አልገባም፣ ባዶ ነው። ስለዚህ ፔሸንት ሪከርድን ለማስገባት የፔሸንትን ደብል ክሊክ ነካና ደን እዚህ ፒአይዲ ያስገባ ይለኛል። ፒ01 ፒኔም የሆነ ስም ሰጣለሁ፣ ኤጁን አስገባለሁ፣ ከዛ በኋላ ጾታውንም አስገባለሁ ማለት ነው። ዘን በዚህ መንገድ የፔሸንትን ሪከርድ አስገባለሁ ማለት ነው። ስለዚህ አሁን ፒ01 ብዬ መድገም አልችልም ማለት ነው። ለምን? ፒ01 ምን ስለሆነ ዩኒክ ስለሆነ ማለት ነው። አሁን እያስገባው ብሄድና ኦኬ ብል ዱፕሊኬት ቫልዩ ተጠቅመሃል፣ ፕራይመሪ ኬ ደግሞ አይደገምም እያለኝ ነው። በዚህ መንገድ ሪከርዶችን ማስገባት እችላለሁ ማለት ነው። ስለዚህ አሁን ሪከርዶች አስገብተናል። ነገር ግን ሁለቱን ቴብል ሪሌሽንሺፕ አልሰራንም፣ አላገናኘንም። ሪሌሽንሺፕ ከመስራታችን በፊት ደግሞ መጀመሪያ ምንድን እናደርጋለን? ሌሎች ነገሮች እናያለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ይሄኛውን ለምሳሌ ኤስፒኤን ቅድም ሳላስገባ አሳልፎኛል አይደል? የዶክተርን ቴብል ከፈትኩና አንዳንድ ሴቲንጎችን እናስተካክላለን። እዚህ ጋር ለምሳሌ ኤስፒኤን ሳላስገባ አልፏል። እዚህ ጋር ለምሳሌ አሁን ላስገባበት አሁን አስገብቻለሁ። አሁን ኤስፒኤን ላይ ሰውየው ሳያስገባ ወደ ሌላ እንዳያልፍ ከፈለግን ምንድነው የምናደርገው? ዶክተርን ከፍታለሁ፣ ወደ ቪው መለሳለሁ፣ ወደ ዳታ ታይፕ መለሳለሁ። ደን እዚች ጋር ኤስፒኤን ቦታ ላይ ክሊክ አድርግና እዚች ጋር ሪኳየርድ ብሎ ኖ ምትላለች። እዚች ጋር መጥቼ ይችን የስ ብላት ምን እያልኩ ነው? ኤስፒኤን የሚባለው ፊልድ ሳያስገባ ወደ ሌላ አትለፍልኝ ማለት ነው። እዚች ጋር መጣና ይችን ሴቭ አረጋለሁ ማለት ነው።
አሁን ሪከርድ ላስገባ ሪከርድ አስገብቼ ዶክን ከፈትኩት D003 መጣው ከዛ በኋላ የሆነ ዶክተር አስገባው ሳላሪውንም ኤጁንም አስገባው ከዛ በኋላ እዚህ ጋር ስፔን ስፔሻል አላስገባም ብዬ አለፍኩኝ ሶ የሆነ ቀን አስገባው እዚህ ጋር መጥቼ ፎቶ አስገባው እዚህ ጋር መጥቼ ክሊክ ባረግ ምን ይለኛል you must enter a value in the doc SPN ዶክ ውስጥ ያለ ቴብል ላይ SPN የሚባለው ቦታ ላይ ፊልድ አላስገባም ስለዚህ ግዴታ ምን ማድረግ አለብኝ ያለኝ ነው ማስገባት አለብኝ ያለኝ ነው ሶ እዚህ ጋር መጥቼ SPNን ሳስገባ ያሳልፈኛል ማለት ነው ስለዚህ በዚህ መንገድ አንዳንድ የተወሰኑ ሴቲንጎችን ማስተካከል እንዴት እንደምንችል እናያለን ከዛ በኋላ ወደ ሌላ እንሄዳለን ማለት ነው ስለዚህ በቀጣይ ስንገናኝ ካቆምንበት እዚህ ጋር ያሉ ሴቲንጎች ኢንፑት ማክስ ምንድነው ካፕሽን ዲፎልት ቫልዩ ምንድነው ሩልን መቼ እንጠቀማለን የሚለውን እናያለን ማለት ነው እናንተ በራሳችሁ እዚህ ጋር የምታስገቡትን ዳታ ታይፖችና ፊልድ ኔም ሁሉንም ያማከለ አርጋችሁ ሰርታችሁ ኮሜንት ላይ ጻፉልኝ ቴክስት ያለው ሚሞ ያለው ነምበር ያለው ዴት ኤንድ ታይም ያለው ከረንሲ ያለው እዚህ ውስጥ ያሉትን ዳታ ታይፖች እዚህ ጋር ለምሳሌ አንድ ሊንክ ሚል ክሬት ላርግና እዚች ጋር መጥቼ ሃይፐር ሊንክ ላዋለው ማለት ነው ሶ በዚህ መንገድ ሁሉንም ዳታ ታይፖችን የያዘ ሁለት ቴብል ክሬት ታደርጉልኛላችሁ ከዛ በኋላ በቀጣይ ስንገናኝ ካቆምንበት እንቀጥላለን ማለት ነው ይህንን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በትህትና ገልጻለሁ በሌላ ቪዲዮ እስክንገናኝ ሰላም ሁኑ